እንግዲህ በዚህ ምርት ዘመን ያቀርናቸውን የምርት ግቦች ለማሳካት የግብርና ኤክስቴንሽን ዘርፉ ወሳኝ ድርሻ ነው ያለው። በዋናነት በምርት ዘመኑ በጣም ከፍተኛ ግብ ነው የተቀመጠው። በተለይ በሰብል ልማት ወደ 17 ሚሊዮን ኩንታል ምርት በጭማሪ ከባለፈው ምርት ዘመን እናገኛለን ተብሎ ነው የታሰበው። ስለዚህ ይሄ ምርት እንዲሁ አይመጣም። በጣም ከፍተኛ ስራ ከላይ እስከታች መስራት ይጠይቃል። የመጀመሪያው ፓኬጆች እንዲከለሱና የተደራጀ እቅድ ከላይ እስከታች እንዲኖር ማድረግ ነው። እሱም በመቀናጀት ከዲፓርትመንቶች ጋር የሰብል ልማት፣ የኤክስቴንሽን፣ ሌሎችም እቅዶች በክልል ደረጃ ዩኒቨርሲቲዎችን ምርምርና ዞኖችን በማሳተፍ እቅድ የተዘጋጀበት ሁኔታ ነው ያለ። ከዛ ቀጥሎ በተዘጋጀው እቅድና በተከለሰው ፓኬጅ ላይ ደግሞ የአቅም ግንባታ ስልጠናዎችን መስጠት ነው። ስለዚህ የመጀመሪያው የአሰልጣኞች ስልጠና ዛሬ ተጀምሯል። ይሄ ስልጠና ወደ ታችም ይወርዳል። በዞንና በወረዳ ደረጃ ያሉ የተመረጡ ሙያተኞችን በተመረጡ ርዕሶች ላይ እያሰለጠነ ነው ያለ ነው። ከዛ ቀጥሎ ደግሞ የልማት ጣቢያ ሰራተኞችን በወረዳ ማዕከል እናሰለጥናለን። ከዛ ቀጥሎ በኤፍቲሲ ደረጃም አርሶ አደሮቻችን የተመረጡ አርሶ አደሮች፣ ሴቶች፣ ወጣቶች የሚሰለጥኑበት ሁኔታ ይኖራል። ቀጥሎ በማሳኩታ ገጠምና በቀጠና ደረጃም ጭምር መላ አርሶ አደሩ በዚህ ዓመት የተሻሻሉ ፓኬጆች ምንድናቸው፣ ምርት የምንጨምርባቸው አዳዲስ አሰራሮች ምንድናቸው፣ ማዳበሪያ ላይ ያሉ ለውጦች ምንድናቸው፣ የተሻሻለ አሰራር ላይ ያሉ ለውጦች ምንድናቸው የሚለውን በተገቢ መንገድ ከላይ እስከታች ያለው የግብርና መዋቅርም የኤክስቴንሽን ተጠቃሚ ጭምር በተዘጋጀው ፓኬጅና በተዘጋጀው የንቅናቄ እቅድ ላይ እውቀት እንዲኖረው ለማድረግ ጥረት እየተደረገ ነው ያለው። ስለዚህ አንዱ ስልጠናው ነው። ስልጠናዎችና ንቅናቄ ደግሞ ለአመራር አካላት የሚሰጥበት ሁኔታ ይኖራል። ከዛ ቀጥሎ እቅድ ማቀድ ማሰልጠን ብቻውንም ደግሞ መጨረሻውን ግብ ለማሳካት ስለማያስችል ተከታታይ ድጋፍና ክትትሎችና ሌሎች ማስፈጸሚያ ስልቶችንም ጭምር በተደራጀ መንገድ ለማዘጋጀት ጥረት እያደረግን ያለንበት ሁኔታ ነው ያለ። እንግዲህ በጣም በርካታ አርሶ አደር በጣም በርካታ ኤክስቴንሽን ተጠቃሚ ነው ያለው። ይህን አርሶ አደር እንዴት ነው በፓኬጆቹ ላይ ተከታታይ ድጋፍ የምናደርግለት የሚለውን አንዱ መደበኛ ኤክስቴንሽን አደረጃጀቱ አለ። እንግዲህ በ2017 ዓ.ም አዲስ የግብርና ኤክስቴንሽን አደረጃጀት ላውንች አድርገናል። አዲስ የቀጠና ግብርና ተጠሪ የተጨመረበት እንደ አርሶ አደሮች የመስክ ትምህርት ቤት ወርሃዊ መማማር ያለበት የአርሶ አደሮችን የእውቀትና የክህሎት ሽግግር የሚያቀላጥፍ አደረጃጀት ለመስራት ጥረት አድርገናል። እሱ አደረጃጀት ሚና ይኖረዋል። ከዛ ቀጥሎ ደግሞ ከዚህ በፊትም የነበረው የመሳኩታ ገጠም ደጋፊ አደረጃጀት ከተበጣጠሰ አሰራር ወጠን በሰፋፊ ክላስተሮች ለማልማት የምናስበውን የግብርና ዘመናዊነት ኮመርሻላይዜሽን የክላስተር አሰራር ለማስፋት የማሳኩታ ገጠም ደጋፊ አደረጃጀቱን በየኮሞዲቲው በተገቢው መንገድ እስከታች ድረስ መስራት ይጠይቃል። ስለዚህ በ10 የኮሞዲቲ ሰብሎች ምን ያክል ሰፋፊ ክላስተር ምን ያክል ደግሞ ኤሲሲና ኤፍፒሲ የሚባለው በስታንዳርድ ደረጃ እያንዳንዱ ሰብል በየአግሮ ኢኮሎጂው ስላለ እነሱም ጭምር የሚኖራቸው ሚና በጣም ከፍተኛ ነው። ስለዚህ እሱን ታሳቢ አድርገን ይህን እቅድ ይህን ፓኬጅ መሬት ለማስነካት ነው ጥረት እያደረግን ያለ ነው ማለት ነው። እንግዲህ በክልላችን ወደ 3.6 ሚሊዮን አባወራና ማወራ ወይም የኤክስቴንሽን ተጠቃሚ አለ። ይሄን አባወራና ማወራ ደግሞ ሰርቪስ የኤክስቴንሽን አገልግሎት የሚሰጡ ደግሞ ወደ 17700 አካባቢ የልማት ጣቢያ ሰራተኞች አሉ። ካልኩሌት እናርገው ከተባለ አንድ ልማት ጣቢያ ሰራተኛ ለ210 አርሶ አደር ይደርሳል። ነገር ግን አንዱ አርሶ አደር ዘርቶ እስኪጨርስ እዛኛው እስኪደርስ ጊዜ ማለፍ ስለሌለበት ሌሎች አማራጮችን እንጠቀማለን። የኤክስቴንሽን አገልግሎቱ የሚሰጠው የአንድ ላንድ ብቻ አይደለም። አደረጃጀቶቹ የሚጠቅሙት ለዛ ነው። እነዚህ የማሳኩታ ገጠም ደጋፊ አደረጃጀት መደበኛ ኤክስቴንሽን አደረጃጀቱ የአደረጃጀት መሪዎችን ሳብ አድርጎ በማግኘት አሉበት አካባቢም ሊሆን ይችላል፣ በማሳኩታ ገጠም ሊሆን ይችላል። የአደረጃጀት መሪዎቹ ደግሞ ተመልሰው ሂደው ያገኙትን እውቀት ለሌሎች አርሶ አደሮች እንዲያካፍሉ በተመሳሳይ ጊዜ ተመሳሳይ መልእክት ለሁሉም አርሶ አደር እንዲዳረስ ነው ጥረት እየተደረገ ያለውና ከዚህ አኳያ እንግዲህ በዚህ ምርት ዘመንም ኒርሊ ወደ 1.8 ሚሊዮን አርሶ አደሮች የተዘጋጀውን ሙሉ ፓኬጅ ሙሉ ትግበራ በሙሉ ምክረ ሀሳብ ይፈጽማሉ ብለን ነው የምናስብ። ይሄን ለማስፈጸም እንግዲህ በየቀኑ የልማት ጣቢያ ሰራተኛው ተገቢውን ኤክስቴንሽን ሰርቪስ መስጠት አለበት። የልማት ጣቢያ ሰራተኛው ከአደረጃጀት መሪዎቹ ጋር የሚኖረው ግንኙነት መጠናከር አለበት። የአደረጃጀት መሪዎቹ ደግሞ ከታችኛው አርሶ አደር ጋር የሚኖራቸው ግንኙነት መጠናከር አለበት። ሌሎችንም ጭምር የአርሶ አደር ፊልድ ዳይ አርሶ አደሩ የሚማማርባቸው በዘር ጊዜ በአረም ጊዜ ዩሪያ ሳይድ በሚደረግበት ጊዜም ጭምር አርሶ አደሩ አንዱ ካንዱ እየተማማረም ጭምር የፓኬጅ አሰራሩን በተሻለ መንገድ የሚያሰርጽበት ኢቭን አንዳንድ ያው አሁን ባለው ተጨባጭ ሁኔታም ያው ክልሉ የገጠመው የጸጥታ ችግር አለ። ከዚህ አኳያም አንዳንድ ኤክስቴንሽን የሚቆራረጥባቸው አካባቢዎች አሉ። ሌሎች ሞዳሊቲዎችንም ጭምር ለመጠቀም ለምሳሌ የዲጂታል ኤክስቴንሽን ሲስተም ከኤቲአይ ጋር በመነጋገር በ8028 ማንኛውም ባለሙያ የሚሆን አርሶ አደርም ደውሎ የፓኬጅ ምክር ሀሳብ ጭምር ኦንላይን የሚያገኝበት እንዲህ አይነት ነገሮችንም ጭምር የማመቻቸት ከሚዲያዎች ጋር በጋራ መስራት ሊሆን ይችላል። በዋናነት ግን የልማት ጣቢያ ሰራተኛው ሚና የማይተካ ነው። ሌሎች አማራጮች እንደተጠበቁ ሆነው ማለት ነው።